የምትከተሉት የልጆች አስተዳደግ ዘዴ የልጆቻችሁን ፊውቸሪቲ ሼፕ እንደሚያደርግ ታውቃላችሁ? በተቃራኒው የምትከተሉት የልጆች አስተዳደግ ዘዴ የልጆቻችሁን ፊውቸሪቲ እንደሚያበላሽ ታውቃላችሁ? 4 አይነት ፓረንቲንግ ስታይልስ ወይም የልጆች አስተዳደግ ዘዴ አለ። ከአራቱ የልጆች አስተዳደግ ዘዴ የእናንተ የትኛው እንደሆነ ራሳችሁን እዩ፣ ወይም ደግሞ እናንተ በየትኛው መንገድ እንዳደጋችሁ ራሳችሁን እዩ። እንዲሁም ለልጆቻችሁ ዘቤስት የሚባለውም እንድትከተሉ እመክራችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሰላም፣ እንዴት ናችሁ? ሶስና እባላለሁ፣ የልጆች አስተዳደግ ባለሙያ ነኝ። ዛሬ በዚህ ቪዲዮ አራቱን የልጆች አስተዳደግ ዘዴ የምነግራችሁ ይሆናል። እንዲሁም በጣም ሃርምፉል የሆነውን ጎጂ የሆነውን ለልጆች እንዲሁም ዘቤስት የሆነውን የምነግራችሁ ይሆናል። በቪዲዮ መጨረሻ ወደ ሀሳቡ ልሂድላችሁ። አንደኛው የልጆች አስተዳደግ ዘዴ አውቶሪታሪያን የሚባለው ሲሆን በዚህኛው ፓረንቲንግ ስታይል ወላጆች በጣም ስትሪክት የሆኑበት፣ ፐኒሽመንት ቤዝድ ያደረገ፣ የልጆች ፍላጎት ምንም የማይደመጥበት፣ ልጆች ዲሲሽን ሜኪንግ የማይሰጡበት እና ወላጆች የፈለጉት ነገር አሁኑኑ የሚደረግበት ዱ ኢት ናው፣ አሁን አድርግ ከተባለ አሁን አድርግ። ልጁ ከምን አንጻር ነው ቆይ ሀሳቤን ላስረዳ፣ ቆይ ፍላጎቴን ላስረዳ የሚባል ነገር የለም ማለት ነው። ወላጆች ልጆቻቸውን እነሱ እንደፈለጉት ብቻ ቀጥቅጠው የሚያሳድጉበት የልጆች አስተዳደግ ዘዴ አውቶሪታሪያን ይባላል። በዚህ መንገድ ያደጉ ልጆች ፌርፉል ናቸው፣ በጣም ፈሪ ናቸው፣ ውሳኔ ለመስጠት በጣም ይቸገራሉ፣ ኮንፊደንስ የላቸውም። እንዲሁም በቃ ሰዎች ሁል ጊዜ የሆነ ቦታ ላይ ውሳኔ ለመስጠት በጣም የሚቸገሩ አይነት ልጆች ይሆናሉ ማለት ነው። ሁለተኛው የልጆች አስተዳደግ ዘዴ ፐርሚሲቭ የሚባለው ነው። በጣም ሶፍት የሆኑ በቃ ይሄ ወላጆች ልጆቻቸውን በጣም ኦቨር የሚወዱበት፣ በጣም ፍቅር አለበት፣ ነገር ግን ምንም አይነት ጋይዳንስ ምንም አይነት ኮንትሮል የሌለበት፣ ልጆች እንደፈለጉ የሚሆኑበት ያለ ገደብ፣ ልጆች አሁን ከፈለጉ ሁሉም ነገር አሁን የሚደረግበት እና በቃ ገደብ የሚባል ነገር የማያውቁበት የልጆች አስተዳደግ ዘዴ ዱ አስ ዩ ወንት፣ እናንተ እንደፈለጋችሁ ሁኑ፣ እናንተ የፈለጋችሁትን ነገር አድርጉ የሚባሉበት የልጆች አስተዳደግ ዘዴ ፐርሚሲቭ የልጆች አስተዳደግ ዘዴ ይባላል። ወይም ደግሞ ሁሉም ነገር የሚፈቀድበት የልጆች አስተዳደግ ዘዴ ፐርሚሲቭ ይባላል። በዚህ መንገድ ያደጉ ልጆች ካደጉም በኋላ ከሰዎች ጋር ባላቸው ሪሌሽን በጣም የሚቸገሩ ይሆናሉ። ምክንያቱም ሁሉ ነገር እየተፈቀደላቸው፣ ሁሉ ነገር ያለ ገደብ እየተደረገላቸው ስለሚያድጉ ቻለም ደግሞ ሁሉ ነገር አታመቻችም። የሆነ የሚያጡት ነገር ይኖራል፣ የሚያገኙት ነገር ይኖራል፣ የሚከለከል ነገር ይኖራል፣ የሚፈቀድ ነገር ይኖራል። ዩኒቨርሲቲ ሲገቡ ከማህበረሰቡ ጋር ባላቸው ሪሌሽን፣ ቢሮ ላይ ባላቸው ሪሌሽን በጣም ሕግን መከተል የሚቸገሩ አይነት ልጆች ይሆናሉ። እንዲሁም ለራሳቸው ራሱ ጥሩ የሆነ ግምት እንዳይኖራቸው ይሆናሉ ማለት ነው። ለው ሰልፍ እንዲኖራቸው ይሆናሉ በዚህ መንገድ ያደጉ ልጆች። ሶስተኛው አውቶሪቴቲቭ የሚባለው የልጆች አስተዳደግ ሲሆን በዚህ መንገድ ያደጉ ልጆች የልጆች ዲሲሽን ሜኪንግ የሚከበርበት፣ ክሊር የሆነ ሩል ያለበት፣ ክሊር የሆነ ባውንደሪ አለበት። በወላጆች እና በልጆች መካከል ግልጽ የሆነ ህግ አለ፣ ባውንደሪ አለ። ልጆች ባውንደሪያቸውን አክብረው መብታቸው ተከብሮላቸው ውሳኔ የሚሰጡበት የሚደመጡበት የልጆች አስተዳደግ ዘዴ ነው። በዚህ መንገድ የሚያድጉ ልጆች በጣም ኮንፊደንት ፉል ናቸው፣ በራስ መተማመን አላቸው፣ ስሜታቸውን ሀሳባቸውን መግለጽ የሚችሉ አይነት ልጆች ናቸው። ለዚሁም ዲሲሽን ሜኪንግን በጣም ማይቸገሩ አይነት ልጆች ይሆናሉ። ምክንያቱም ከልጅነታቸው ጀምሮ ዲሲሽናቸው እየተከበረላቸው ውሳኔ መስጠት እንዲችሉ እየተደረጉ ስላደጉ ካደጉም በኋላ በስራ ላይ ሊሆን ይችላል፣ በሪሌሽንሺፕ በእያንዳንዱ ነገር ላይ ውሳኔ የመስጠትና የማስተላለፍ ችግር የማይኖርባቸው በጣም ስትሮንግ የሆኑ ኢሞሽናሊም ስትሮንግ የሆኑ አይነት ልጆች በአውቶሪቴቲቭ ፓረንቲንግ ስታይል ያደጉ ልጆች ናቸው ማለት ነው። አራተኛው የልጆች አስተዳደግ ዘዴ ኒግሊክትፉል የሚባለው ሲሆን በዚህኛው መንገድ ያደጉ ልጆች ደግሞ ኢሞሽናሊም ፊዚካሊም ወላጆቻቸው ከነሱ የራቁ፣ ልጅ አይራበው አይጥማው እንጂ ሌላ ምንድን ነው የሚሉ አይነት ወላጆች ናቸው። ስለሚሰማቸው ስሜት፣ ስለ ቼንጃቸው፣ ስለ ፊዚካል ቼንጃቸው፣ ስለ ኢሞሽናል ቼንጃቸው፣ ዛሬ ደብሯቸዋል፣ ዛሬ ከፍቷቸዋል፣ ዛሬ ውሏቸው እንዴት ነው፣ አካዳሚክ ፐርፎርማንሳቸው እንዴት ነው፣ ኢቭን ስንተኛ ክፍል እንደሆኑ እንኳን የማያውቁ ወላጆች አሉ። በጣም ልጆቻቸው ኔግሊክት ያደረጉ፣ ምክንያታቸው የተለያየ ሊሆን ይችላል። ለምሳሌ የእውቀት ማነስ ላክ ኦፍ ናውሌጅ ሊሆን ይችላል። ልጆች ላይ የሚያመጣው ጉዳት ተጽዕኖ ምን እንደሆነ ያለመገንዘብ ያለመማር ችግር ሊሆን ይችላል፣ በተለይ በገጠር አካባቢ ላይ። ሁለተኛው ኢኮኖሚካሊ ጥሩ ያልሆነ ሁኔታ ውስጥ ካሉ ለልጆቻቸው ጥሩ የሆነ ጊዜ ትኩረት አቴንሽን ላይሰጡ ይችላሉ ማለት ነው። ሶስተኛው ሜንታል ሄልዝ ካለ
በጣም ስትረስ ውስጥ ካሉ ወይም ደግሞ በሜንታል ሄልዝ ውስጥ ካሉ ልጆች ይህንን ነገር ሊያጡ ይችላሉ፣ ወይም ደግሞ ሃርምፉል በሆነው በኔግሌክትፉል ፓረንቲንግ ስታይልስ ሊያድጉ ይችላሉ ማለት ነው። ሌላኛው በኮንፍሊክት በተለይ ደግሞ በእናትና በአባት መለያየት፣ ቤት ውስጥ ሁል ጊዜ ግጭት ካለ፣ ሁል ጊዜ ጸብ ካለ ልጆች በዚህኛው መንገድ ሊያድጉ ይችላሉ። በተለይ ከእናት ጋር ብቻ የሚያድግ ከሆነ ወይም ደግሞ ከአባት ጋር ብቻ የሚያድግ ከሆነ በቂ የሆነ ፍቅር፣ በቂ የሆነ ትኩረት፣ በቂ የሆነ አቴንሽን ላይሰጣቸው ይችላል። በዚህ መንገድ የሚያድጉ ልጆች ወላጆቻቸው እያሉ የሌሉ አይነት ስሜት ይሰማቸዋል። ምክንያቱም ልጆች ሲያድጉ መነካትን ይፈልጋሉ፣ መደመጥን ይፈልጋሉ፣ ትኩረትን ይፈልጋሉ። ከምናደርግላቸው ነገሮች፣ ከምንገዛላቸው ውድ ነገሮች በላይ ልጆች የሚፈልጉት የእኛን ትኩረት፣ እኛ ስንረዳቸው፣ ስናዳምጣቸው ያ ነገር ማንነታቸውን ቢውልድ ያደርገዋል ማለት ነው። በዚህኛው መንገድ የሚያልፉ ልጆች ደግሞ ይህንን ነገር አያገኙትም። ካደጉም በኋላ የፍቅር አጋር ለመምረጥ እንዲሁም ጓደኝነትን ቢውልድ ለማድረግ በጣም የሚቸገሩ አይነት ልጆች ይሆናሉ። ምክንያቱም ከልጅነታቸው ጀምሮ ወላጆቻቸው እንደማይፈልጓቸው እየተረዱ ስለመጡ ያለመፈለግ ያለመደመጥ ስሜትን ከልጅነታቸው ጀምሮ ስላዳበሩ ትዳር ውስጥም ከገቡ በኋላ ጓደኝነት ውስጥም ከገቡ በኋላ አልደመጥም አልፈለግም የሚል ስሜት ውስጥ ስለሚገቡ ካደጉም በኋላ በራስ መተማመን የሌላቸው፣ ውሳኔ መስጠት የማይችሉ፣ በጣም ፈሪዎች፣ ጭምቶች የሚሆኑ ልጆች በዚህ መንገድ ናቸው። እንዲሁም በትምህርታቸው በጣም ዝቅተኛ ውጤት ያመጣሉ። ሁል ጊዜ ስትረስድ ይሆናሉ። ሰዎችን ለማመን በጣም የሚቸገሩ አይነት ልጆች ይሆናሉ ማለት ነው። ስለዚህ በጣም ሃርሞፉል የሆነው የልጆች አስተዳደግ ዘዴ ይሄንኛው ኔግሌክትፉል የሚባለው በጣም ሃርም የሚሆን ልጆችን ማንነት የሚያበላሽ፣ የልጆችን ማንነት የሚያቃውስ፣ ጥሩ የሆነ ማንነት እንዳይኖራቸው የሚያደርግ፣ ህይወታቸው ሙሉ በቃ ኮምፕሊኬትድ የሆነ ላይፍ እንዲኖሩ የሚያደርጋቸው የልጆች አስተዳደግ ዘዴ ይሄንኛው ሃርምፉል የሆነው ኔግሌክትፉል ነው ማለት ነው። እንደዚሁም ዘ ቤስት ፓረንቲንግ ስታይልስ የሚባለው አውቶሪቴቲቭ ነው። ምክንያቱም በዚህኛው መንገድ ሲያድጉ ልጆች ኮንፊደንሳቸው ቢውልድ እየሆነ ውሳኔ እየሰጡ እየተደመጡ በቂ ፍቅር እየተሰጣቸው ስለሚያድጉ ካደጉም በኋላ ወደ ዓለም ሲቀላቀሉ ለሰዎች ፍቅር መስጠትም አይቸገሩም፣ ፍቅር መቀበልም አይቸገሩም፣ ዲሲሽን ሜኪንግ ላይ አይቸገሩም፣ ኮንፊደንስ ላይ አይቸገሩም። በጣም ለልጆቻችሁ ውለታ መዋል ያለባችሁ ነገር በዚህኛው መንገድ እንድታሳድጓቸውና ልጆቻችሁን ኮንፊደንትፉል እንዲሆኑ በማድረግ የተሻለ ማንነትን መገንባትና ሼፕ ማድረግ የምትችሉት አሁን ላይ የምትከተሉት የልጆች አስተዳደግ ዘዴ ነው ማለት ነው። እናንተ በየትኛው መንገድ እንዳደጋችሁ ወይም ደግሞ ልጆቻችሁን በየትኛው መንገድ እያሳደጋችሁ እንደሆነ ኮሜንት ላይ አስቀምጡልኝ። እንዲሁም እንድሰራላችሁ የምትፈልጉት ልጆችን የሚመለከት ሀሳብ ቶፒክ ኮሜንት ላይ አስቀምጡልኝ። እኔ ቪዲዮን የምሰራላችሁ ይሆናል። ቪዲዮን ጠቃሚ ሆኖ ካገኛችሁት ላይክ አድርጉት። ለተመሳሳይ ፓረንቲንግ ቲፖች ሰብስክራይብ ማድረጋችሁን እንዳትረሱ። በተመሳሳይ ሀሳብ እንገናኛለን። ስላዳመጣችሁኝ በጣም አመሰግናለሁ።